ይቻለም ወደዳችሁም ጠላችሁም ነው ያልኳችሁ ያሉት። የፈልጋለቅሽም ብትሏት ውበትህን እንደ ሸንኮራ እንደ ማስቲካ አላምጣ አውጥታ ትጥልሃለች። በሚያልፈው ዓለም የማያልፍ እግዚአብሔርን አትጣው። ቀብረው ሲመለሱ በሚረሱ ሰዎች የማይረሳ እግዚአብሔርን አትጣው። ስለዚህ ተመልከት፣ ዓለም ብትወድህ ምንድነው የምታረግልህ? ጠላት ነው የምታመጣብህ። የእውነቴን ልንገራችሁ በቤቴን ይህች ዓለም የፈለገ ብትወድህ መልሳ ባሪያ ነው የምታረግህ። ዓለም እንዲያ ናት። የመጀመሪያ ምን ትሰጣለች አለ? ዝና። በዝና ደስ ሲልህ ወደዚያው ያንተን ዕውቀት 2 እጥፍ የሚለካ ባለዝና ሲመጣ ሐዘን ታመጣባለች። ዓለም ሁሉን ፈቅዳ 24 ሰዓት እንድትበላ ታደርጋለች። ሱካር በሽታ አፍልቃ ደግሞ ታስጨንቃለች። ዓለም ጫት እንድትበላ ሲጋራ እንድታጤስ ትፈቅድላለች። ኋላ ደግሞ ኢየሱስ ባሪያ አድርጋ ብርን ጨርሰ የሲጋራ እስከ 5 10 ብሮ እስኪ ይላል ማለት ባሪያ ነው መልሳ የምታደርግ። ሐዘን ነው የምታስከትልብህ። ዓለም የፈለገ ብታነግስህ ነገ ታወርዳለች። የማናጣውን እግዚአብሔርን እንዳናጣ እግዚአብሔር ይርዳን። ሰው ተመልከቱ፣ ገንዘብ ሲፈልግ ጤናውን ያጣል፣ ጤናውን ሲፈልግ ገንዘብ ያጣል። እንዲያ እንደተንገበገበ ይሞታል። ገንዘብ ስትፈልግም የማታጣው፣ ጤና ስትፈልግም የማታጣው እግዚአብሔር ነው። እሱን እንዳናጣ መድኃኒዓለም ይርዳን። በዚህ ዓለም ላይ ማትረፊያ ላናጣው የሚገባን ነገር እግዚአብሔር ብቻ ነው እያልኳቸው ያለሁት።